ቀኑን ሙሉ ሰላም የዋለችውን ልጅ ስራዋ ላይ የዋለችውን ልጅ አንተ ስራ ስላልተሳካልህ እሷ ላይ መፈንዳት የለብም። ለራስ ያዘው ኢሞሽንን እሷ አይደለችም ያን ኢሞሽን ያመጣችብህ። ገብቷል? እንዴት ነው እንደዚህ አይነት ነገሮች ቀጭን መስመር ነው ያላቸው። ብዙ ጊዜ እንደምለው መተሳሰቡ እንዳለ ሆኖ ግዴታ ማድረግ ይሄ ግዴታ የሚለው ሲመጣ ነው ችግር የሚፈጠረው። ገብቷል? አዘ ኢንዲቪጁዋል ሰዎችን አንደርስታንድ ማድረግ አለብን። እነሱም ስሜት አላቸው፣ እነሱም ፍላጎት አላቸው። ገብቷል? ቅድም እንዳልኩት ይሄ ሰውዬም ስራ ተበሳጭቶ ምን ከመጣ ለራሱ ታይም ከሆነ መስጠት የሚፈልገው ያፍታ አንደርስታንድ ወደ ኋላ ስንመለስ ማለት ነው። ሶ ኢሞሽን ኢንዲፔንደንሲ መኖር አለበት። ግን በተወሰነ መልኩ ዲፔንደንሲ ሊኖር እንደሚችል ግልጽ ነው። ሰው በፍቅር ግንኙነት እስካለ ድረስ የዛ ሰውዬ ማክሮፍ፣ የዛ ሰውዬ መደበር፣ የዛ ሰውዬ ማዘን ሊያሳዝነው ይችላል። ግን ኤምፓቲ ነው መሆን ያለበት፣ ርህራሄ ያን ሰው ለመርዳት ነው እንጂ ተጠያቂነት ግን የለብኝም። እሷም ተጠያቂነት የለባትም። በቃ ላይ ለሱ መተንፈስ ለሷ መተንፈስ የሚባል ይሄ ፊልም ላይ ያለ አይነት ግንኙነት ጤናማ አይደለም። ወጥቷል። እንደዚህ አይነት ክሮስ መደራረግ አንቺ ነሽ ህይወቴን ያበላሽሽ ይመጣል፣ አንተ ነህ ህይወቴን ያበላሽሽ ይመጣል። አይታል ተጠያቂ ትሆናለህ። ሰዎች በህይወታቸው ኃላፊነት እንዳይወስዱ ያደርጋል። እሱን ስለወደድኩት ነው የተበላሸው ወይ እሷን ስለወደድኩት ነው የተበላሸው። ፈልገህ ነው ዘውት ተገባሽ፣ ፈልገሽ ነው። ባውንደሪሽን ማወቅ ነበረብሽ አይደለም? ለእያንዳንዱ ስሜቶችሽ ተጠያቂ እንዳልሆነ ማወቅ አለብሽ። ለእያንዳንዱ ስሜቶች ለተፈጠሩበት ነገሮች ተጠያቂ